ሰላም ተማሪዎች እንዴት ናችሁ? በባለፈው ቪዲዮአችን ስለ ሙቭመንት አይተን ነው ያቆምነው። ዛሬ በፓርት 2 ቪዲዮ መጥቻለሁ። ስለ ሪጅን እንመለከታለን። ለዚህ ቤት አዲስ ከሆናችሁ ተማሪዎች ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩ በተጨማሪም ደግሞ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን እንድታስቀምጡልኝ በትህትና ጠይቃችኋለሁኝ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ዛሬ ስለ ሪጅን እንመለከታለን። ሪጅን ማለት ምን ማለት ነው? ሪጅን ኢዝ ኤ ቤዚክ ዩኒት ኦፍ ኤ ጂኦግራፊካል ስቴዲ። ስለ ጂኦግራፊ ስናጠና የምናጠናው አንዱ ቤዚክ የሆነ ዩኒት ነው ሪጅን። A region is a geographical area having distinct characters that distinguish itself from adjacent unit of space. ሪጅን የምንለው አንድ ጂኦግራፊካል ኤሪያ ሲሆን ከሌላ ቦታ ለየት የሚያደርገው የራሱ የሆነ ዲስቲንክት ካራክተር ያለው ልዩ የሆነ ካራክተር ያለው ቦታ ያኛውን ቦታ ሪጅን እንላለን። is an area of the earth surface with similar character. ሪጅን የምንለው የመሬታችን አንዱ አካባቢ ወይም አንዱ ኤሪያ ሲሆን ሲሚላር ወይም የሚያመሳስለው ካራክተር ያለው ቦታ ነው። regions usually have more than one character that unifies them. ሪጅን የምንለው ዩኒፋይ የሚያደርገው የራሱ የሆነ አንድም ከዛም በላይ ካራክተር ያለው ቦታ ማለት ነው። ለምሳሌ this may include physical ሊሆን ይችላል፣ ፖለቲካል ሊሆን ይችላል፣ ኢኮኖሚካል ሊሆን ይችላል፣ ካልቸራል ካራክተር ሊሆን ይችላል። ሪጅን are human construct that can be mapped and analyzed. ስለዚህ የሰው ልጅ ሪጅን ወይም ሪጅንስ የምንለው ቦታ ኮንስትራክት ሊያደርገው ይችላል በምን ማፕድ በማድረግና አናላይዝድ በማድረግ። ጂኦግራፈርስ ካታጎራይዝድ ሪጅንስ ኢንቱ 3 ቤዚክ ታይፕስ። ጂኦግራፈርሶች ሪጅንስ የምንለው ወይም ጂኦግራፊካል ኤሪያ ያኛውን ቦታ በሶስት ቦታ ይከፍሉታል። የመጀመሪያ ፎርማል፣ ሁለተኛ ፈንክሽናል፣ ሶስተኛ ደግሞ ፐርሰፕቹዋል ሪጅን ብለው በሶስት ቦታ ይከፍሉታል። ፎርማል የምንለው ካራክተራይዝድ ባይ ሆሞጂኒቲ in terms of a certain phenomena like soil, temperature, rainfall or other cultural element like language, religion and economy. ይህ ማለት ምን ማለት ነው? ፎርማል ሪጅንስ ስንል ተመሳሳይ ባህሪ ያላቸው ቦታዎች የሚመሰረቱበት ክልል ነው። ተመሳሳይ ባህሪ ያላቸው ቦታዎች የሚመሰረቱበት ክልል ነው። ለምሳሌ እነዚህ ካራክተሮች ምንድናቸው? ሶይል፣ ቴምፕሬቸር፣ ሬንፎል፣ ካልቸር ሊሆን ይችላል፣ ላንጉጅ ሊሆን ይችላል፣ ሪሊጅን ሊሆን ይችላል፣ ኢኮኖሚክ ሊሆን ይችላል፣ ፖለቲካል ስትራክቸር ሊሆን ይችላል። ስለዚህ ተመሳሳይ ባህሪ ያላቸው ቦታዎች የሚመሰረቱበት ክልል ናቸው። ስለዚህ ተመሳሳይ የሚያደርጋቸው ምንድናቸው? እነ ሶይል ሊሆን ይችላል፣ ቴምፕሬቸር፣ ሬን ሊሆን ይችላል፣ ካልቸራል ኤሌመንቶች ሊሆኑ ይችላል። ስለዚህ ተመሳሳይ ባህሪ ያላቸው ቦታዎች የሚመሰሩበት ክልል ነው። ለምሳሌ ኢስት አፍሪካ መመልከት ይችላል። ኢስት አፍሪካ ሪፍት ቫሊ መመልከት እንችላለን። ለምሳሌ ቴምፕሬቸር ሶይላቸው ተመሳሳይ ሊሆን ይችላል። ቴምፕሬቸሩ እዛ አካባቢ ያለው ተመሳሳይ ሊሆን ይችላል። ሬንፎል ተመሳሳይ ሊሆን ይችላል። ላንጉጅ፣ ሪሊጅን የምንለው ተመሳሳይ ይሆናል። ኢኮኖሚክ ስትራክቸሩ፣ ፖለቲካል ስትራክቸሩ ተመሳሳይ ሊሆን ይችላል ማለት ነው። ፈንክሽናል ወይም ናዳል ሪጅን የምንለው are those defined by a function or regions that are made up of different places that are linked and function as a unity. Usually a functional region is characterized by a hub or central place and defined by the linkage bending particular phenomena. For example, Addis Ababa is the center of Ethiopia linked with other region. A functional nodal region የምንለው በአንድ ማዕከል የተገናኙ እና እንደ አንድ ክልል የሚሰሩ ናቸው። እንደ አንድ ክልል የሚሰሩ ናቸው። ለምሳሌ አዲስ አበባን መመልከት ይችላላችሁ። አዲስ አበባ የኢትዮጵያ ማዕከላዊ ከተማ ነች፣ ግን ከሌሎች ከክልል ከተሞች ጋር የሚያገናኛት ብዙ ነገር አለ። ትራንስፖርት ሊሆን ይችላል፣ ንግድ ሊሆን ይችላል። አያችሁ፣ ኮኔክት የሆነችበት የራሷ የሆነ ምን አለ መንገዶች አሉ ማለት ነው። ስለዚህ ያኛውን ነው የሚያብራራው ፈንክሽናል ማለት ነው። ሶስተኛ ደግሞ perpetual regions እንላለን። It is a region in which people perceive or see the characteristics of a region in the same way, which exist primarily in the mind of people. ይሄ
ፐርፔቹዋል ሪጅን የምንለው በሰዎች አመለካከት የሚገለጽ ክልል ነው እና ኤግዛክት የሆነ ባውንደሪ የለውም። ነገር ግን በሰው አመለካከት የሚገለጽ ክልል ነው። ለምሳሌ የኛ ክልል፣ የኛ ቦታ፣ የኛ አካባቢ ተብሎ እንደሚባለው ልክ እንደዛ ማለት ነው። ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ኤንድ ዘ ሆርን። የኢትዮጵያና የሆርን ኦፍ አፍሪካ ሎኬሽኑን ሼፑን እና ሳይዙን እንዴት እንደሆነ እንመለከታለን። ዘ ሆርን ኦፍ አፍሪካ ኢዝ ኤ ናሮ ቲፕ ዛት protrudes into the northern Indian Ocean, separate it from the Gulf of Aden. ሆርን ኦፍ አፍሪካ የምንለው ወደ ሰሜናዊ ህንድ ውቅያኖስ የሚዘረጋ ጠባብ የመሬት ክፍል ነው እና ይሄ ግልፍ ኦፍ ኤደን የምንለው የባህር ስላጥ ይለየዋል። It is the easternmost extension of African land that has home to the country of Djibouti, Eritrea, Ethiopia and Somalia. በዚህ በኢስተርን ፓርት በኢስት አፍሪካ ወይም በሆርን ኦፍ አፍሪካ በኢስተርን ፓርት የሚገኙ ሀገራቶች አሉ። እነዛ እነ ጅቡቲ፣ እነ ኤርትራ፣ እነ ኢትዮጵያ፣ ሶማሊያ ናቸው። 4 ሀገራቶች ናቸው። those culture have been linked throughout their long history. የራሳቸው የሆነ ብዙ ታሪክ ያላቸው የራሳቸው የሆነ ካልቸር ያላቸው ሀገራቶች ናቸው እነዚህ 4ቱም ሀገራቶች ማለት ነው። ኦልዞ እሱ ብቻ አይደለም፣ በባህል ይገናኛሉ፣ እርስ በርሳቸው ይገናኛሉ። በታሪክ ሂደት ስንመለከት ጅቡቲ፣ ኤርትራ፣ ኢትዮጵያን፣ ሶማሊያ ስንመለከት በታሪክ ሂደት በካልቸር በራሳቸው ካልቸር እርስ በርሳቸው ሊንክድ ያደርጋሉ፣ ኮኔክት የሚያደርጉ ሀገራቶች ናቸው። ኦልዞ ዘ ካውንትሪ ኦፍ ዘ ሪጅን ሼር ሜኒ ኮመን ፊቸር። እነዚህ ሀገራቶች በጣም ብዙ የሚያገናኛቸው እና ሼር የሚያደርጉ ኮመን ፊቸሮች አላቸው ወይም የጋራ ገጽታዎች አላቸው። ሼር የሚያደርጉ እርስ በርሳቸው ሼር የሚያደርጉ የጋራ ገጽታዎች አላቸው። there is also great diversity among them። በዛ ልክ ደግሞ የሚለያያቸው ብዙ ነገሮች አሉ። rendering each country unique in many respects። ስለዚህ እያንዳንዱ ሀገር የራሱ የሆነ ዩኒክ የሚያደርገው ፊቸር አለው ማለት ነው። in terms of size ከሳይዝ አንጻር ስንመለከት እዛ አካባቢ በኢስት አፍሪካ ወይም በሆርን ኦፍ አፍሪካ 4 ሀገራቶች ይገኛሉ ካልን በሳይዝ ስንመለከት ኢትዮጵያ is the largest of all the horn of Africa country። ከነዚህ ከአራቱም በሆርን ኦፍ አፍሪካ ከሚገኙ ሀገራቶች ኢትዮጵያ በሳይዟ ላርጀስት ነች። ትንሿ ደግሞ ጅቡቲ ነች። ጅቡቲ is the smallest country horn of Africa። ሎኬሽን ኦፍ ኢትዮጵያ፣ የኢትዮጵያ ሎኬሽን ስለ ኢትዮጵያ ሎኬሽን እንመለከታለን። ሎኬሽን በሁለት ቦታ እንከፍላለን ብለናል። ሪላቲቭ ሎኬሽን እና አብሶሉት ሎኬሽን ብለናል እና ይሄ አስትሮኖሚካል ሎኬሽን ማለት አብሶሉት ሎኬሽን፣ ሌላኛው የአብሶሉት ሎኬሽን ሌላኛው መጠሪያው ነው። አስትሮኖሚካል ሎኬሽን ኦልሶ ናውን አስ አብሶሉት ኦፍ ኦር ማቴማቲካል ሎኬሽን ስቴት ሎኬሽን ኦፍ ፕሌስ ዩዚንግ ላቲቱድ ኤንድ ሎንጊቱድ። የአስትሮኖሚካል ሎኬሽን የምንለው በሌላ አጠራሩ ወይም አብሶሉት ወይም ማቴማቲካል ሎኬሽን ብለን እንጠራለን። ለምንድነው ማቴማቲካል የምንለው? ቁጥር ስለሚጠቀም ቁጥሮችን ዲግሪ ቁጥሮችን ስለሚጠቀም ማቴማቲካል ሎኬሽን ብለን እንጠራዋለን። እና አንድ ሀገር የምትገኝበትን ለማወቅ 2 ነገሮችን እንጠቀማለን። አንደኛ ላቲቱድ፣ ሁለተኛ ደግሞ ሎንጊቱድ። ሁለቱንም መስመር በመጠቀም አንድ ሀገር የቱ ጋር እንደምትገኝ ኤግዛክት የሆነ ሎኬሽኗን ማግኘት እንችላለን ማለት ነው። ስለዚህ በአግድምም በሆሪዞንታልም በቨርቲካልም በሆሪዞንታልም የሚሰመሩ መስመሮች አሉ፣ በላቲቱድ እና ሎንጊቱድ ማለት ነው። ስለዚህ እነዚህን መስመሮች በመጠቀም አንድ ሀገር በየት በኩል እንደምትገኝ ከነ ዲግሪዋ የምትገኝበትን ዲግሪ ኤግዛክት ቦታውን ማወቅ እንችላለን ማለት ነው። ለምሳሌ የኢትዮጵያን ስንመለከት በኖርዝ በኩል በ3 ዲግሪ በሙያሌ በኩል ትገኛለች። እስከ 15 ዲግሪ በኖርዝ ባድሜ ላቲቱድ ማለት ነው። የላቲቱድናል እንትኑን የተመለከትን ነውና በ3 ዲግሪ ኖርዝ ሙያሌ፣ በ15 ዲግሪ ኖርዝ ደግሞ በባድሜ ላቲቱድ ትገኛለች። በኖርዝ ሳውዝ ደግሞ በ12 ዲግሪ ትገኛለች ማለት ነው። ወደ ታች ስንመጣ ደግሞ በ33 ዲግሪ ኢስት ወደዚህ ወደ ታች ወደ ጎን ማለት ወደ ጎን ስንመለከት በ33 ዲግሪ ኢስት ባሮ አኮቦ እስከ 48 ዲግሪ ኢስት ቲፕ ኦፍ ኦጋደን ድረስ
በዛ ሎኬሽን ውስጥ ትገኛለች። ኢስት ዌስት ደግሞ በ15 ዲግሪ ትገኛለች ማለት ነው። ከኢስት እዚህ ጋር በትንሽ ጽሁፍ የተጻፈ ያለ ከኢስት እስከ ዌስት ዲስታንሱ 15 ዲግሪ ነው። ከኢስት እስከ ዌስት ዲስታንሱ 15 ዲግሪ ነው። ኢዝ ሌንግዝ ዛን ዘ ኖርዝ ሳውዝ ዲስታንስ 12 ዲግሪ ነው። ስለዚህ የትኛው ይበልጣል? ከኢስት ዌስት ይበልጣል ማለት ነው። ከኢስት ዌስት 15 ዲግሪ ነው። ከኖርዝ ሳውዝ ደግሞ 12 ነው። ስለዚህ ኢስት ዌስት ይበልጠዋል በስፋት ማለት ነው። ሬላቲቭ ሎኬሽን expresses the location of country or place within reference to the location of their country, land mass or water body. ሪላቲቭ ሎኬሽን የምንለው ደግሞ የአንድን ሀገር መገኛዋ ወይም የት እንደምትገኝ የምንገልጸው ወይም ሪፈር የምናደርገው ምንን በመጠቀም ነው? ደረቅ መሬትና የውሃ አካልን በመጠቀም ወይም ዋተር ቦዲ በመጠቀም የአንድ ሀገር ወይም የአንድ ቦታ መገኛውን ሪፍሌክት ማድረግ እንችላለን። ግን ወይም ስንገልጽ የአንድ ሀገር ቦታ ወይም የት እንደምትገኝ የምንገልጸው በሌላ ነገር ላይ ሳምቲንግ ላይ ዲፔንድ በመሆን ነው። ለምሳሌ ላንድ ማስ ሊሆን ይችላል፣ ዋተር ቦዲ ሊሆን ይችላል፣ ናይቦሪንግ ካውንትሪ ሊሆን ይችላል። ብቻ በሆነ ነገር ላይ ጥገኛ በመሆን ዲፔንድ በመሆን ወይም ቤዝድ በመሆን ስለዛ ሀገር የት እንደምትገኝ ማወቅ እንችላለን ማለት ነው። ለምሳሌ እዚህ ጋር መመልከት ትችላላችሁ። ኢትዮጵያ is a landlocked country that is surrounded by 6 neighboring countries. ኢትዮጵያ ባህር የሌላት በሌላ በብዙ ሀገራቶች የተከበበች መሀል ላይ የምትገኝ ሀገር ነች እና በዙሪያ 6 ጎረቤት ሀገራቶች አሏት። each country share different lengths of Ethiopian boundary line. እያንዳንዱ ሀገራቶች ከኢትዮጵያ ሼር የሚያደርጉት የራሳቸው የሆነ የባውንደር መጠን አላቸው ማለት ነው። ቶታል ሌንግዝ ኦፍ ኢትዮጵያ ባውንደሪ ላይን ስንመለከት የኢትዮጵያ አጠቃላይ የድንበር ላይኗን ስንመለከት 5260 ኪሎ ሜትር ነው። ለምሳሌ እዚህ ጋር በቴብል ላይ መመልከት ትችላላችሁ። የጅቡቲ ሼር የምታደርገው 310 ነው። ኤርትራ 840 ነው። ኬንያ ደግሞ 760 ነው። ሶማሊያን ስትመለከቱ 1600 ነው። ሱዳን ስትመለከቱ 744 ነው። ሳውዝ ሱዳን ስትመለከቱ ደግሞ 1006 ነው። አጠቃላይ ቶታል 5000 ስንት ነው? ይሄ ሁሉ ስንደምሩ 5260 ይመጣል ማለት ነው። 60 ይመጣል። ስለዚህ ኢትዮጵያ ከጅቡቲ በዌስት በኩል ትገኛለች። ከኤርትራ ደግሞ በሳውዝ በኩል ትገኛለች። ከኬንያ ደግሞ በኖርዝ በኩል ትገኛለች። ከሶማሊያ ደግሞ ዌስት ኤንድ ኖርዝ ዌስት በኩል ትገኛለች። ኢስት ኤንድ ሳውዝ ኢስት ኦፍ ሱዳን በዛ በኩል ትገኛለች። ኖርዝ ኢስት ኦፍ ሳውዝ ሱዳን ትገኛለች። ስለዚህ አያችሁ እነዚህን ሀገራቶች ዲፔንድ በመሆን ኢትዮጵያ በየት በኩል እንደምትገኝ ሪላቲቭ የሆነ ሎኬሽኗን መግለጽ እንችላለን ማለት ነው። in relation to measure water body and land mass ኢትዮጵያ is located ስለዚህ ወሳኝ በሆኑ ዋተር ቦዲ እና በላንድ ማስ ኢትዮጵያ እንዴት እንደምትገኝ ሪሌሽኗን መግለጽ እንችላለን። in the horn of Africa the horn of Africa south west of the Arabian Peninsula south Europe north west of the Indian Ocean in the Nile basin ስለዚህ ከሌላ ሀገራት ወይም ከሌላ አህጉራት ተነስተን አሁንም ኢትዮጵያ መገኛዋ እንዴት እንደሆነ ወይም ቤት በኩል እንደምትገኝ መግለጽ እንችላለን። ቅድም በኢስት አፍሪካ ወይም በሆርን ኦፍ አፍሪካ ከሚገኙ ሀገራቶች ተነስተን ነው ኢትዮጵያ የት እንደምትገኝ የነገር ነው። አስ ኤ ሆል ወርልድ ደግሞ ኢትዮጵያ ቤት በኩል እንደምትገኝም ከዩሮፕ ተነስተንም ከሌሎች ሀገራቶችም ተነስተን ኢትዮጵያ ሪላቲቭ ሎኬሽኗን መግለጽ እንችላለን ማለት ነው። ለምሳሌ እዚህ ጋር በካርታ ላይ መመልከት ትችላላችሁ። እሺ the implication of the location of Ethiopia are described as the following ኢትዮጵያ እዛ አካባቢ በመገኘቷ ቅድም እንዳልኳችሁ በ3 ዲግሪ ኖርዝ በ15 ዲግሪ ኖርዝ እና በዛ አካባቢ በመገኘቷ ምንድነው ኢምፕላይ የሚያሳየው ነገር ምንድነው ካልን አንደኛ ክላይሜትን ማየት እንችላለን። ክላይሜት the fact that Ethiopia is located between 3 degree north and 15 degree north between the equator and tropic of Cancer ስለዚህ ኢትዮጵያ በዚህ በ3 ዲግሪ ኖርዝ እና በ15 ዲግሪ ኖርዝ መገኘቷ በኢኳተር በምድር ወገብ ላይ ወይም በኢኳተር ትሮፒክ ኦፍ ካንሰር ኢኳተር እና በትሮፒክ ኦፍ ካንሰር መሃል ላይ እንድትገኝ አድርጓታል። ስለዚህ እዛ ቦታ በመገኘቷ ብቻ
ምንን ኤክስፐሪንስ ታደርጋለች? ዛት ዘ ካንትሪ ሃዝ ትሮፒካል ክላይሜት። ትሮፒካል ክላይሜት የምንለውን ኤክስፐሪንስ ታደርጋለች ማለት ነው። ትሮፒካል ክላይሜት ኤክስፐሪንስ የሚያደርጉት በ0 ዲግሪ ኢኳተር አካባቢ የሚገኙ ሀገራቶች ናቸው። እስከ ትሮፒክ ኦፍ ካንሰር ድረስ ያሉ በዛ መካከል በዛ በምድር ሰርክል የሚገኙ ሀገራቶች ትሮፒክ ኦፍ ክላይሜትን ኤክስፐሪንስ የሚያደርጉት። ስለዚህ ኢትዮጵያ እዛ በመገኘቷ ትሮፒክ ኦፍ ክላይሜትን ኤክስፐሪንስ እንድታደርግ ያደርጋታል። those modified by its altitude. This location enable ኢትዮጵያ to experience overhead sun twice a year. ስለዚህ እዛ በመገኘታ ኢትዮጵያ በአመት 2 ጊዜ ፀሐይን ታያለች። ኦቨርሄድ 90 ዲግሪ ፀሐይ ሁለት ጊዜ አቋርጣ ታልፋለች ኢትዮጵያ ማለት ነው። ወደ ኖርዘርን ሄሚስፈር ከዛ ከኖርዘርን ሄሚስፈር ወደ ሳውዘርን ሄሚስፈር ሲታልፍ በአመት 2 ጊዜ በ6 ወር በአመት 2 ጊዜ ምን ታደርጋለች? ኢትዮጵያን ከታርጋ ታልፋለች ማለት ነው። ስለዚህ ኤክስፐሪንስ ኦቨርሄድ ሰን ትዋይስ ኤ ይር በአመት 2 ጊዜ ፀሐይን ታያለች ማለት ኢትዮጵያ ሪሲቭ ቬሪ ሃይ አሶሌሽን። ስለዚህ ከዚህ የተነሳ ኢትዮጵያ ኢኳተር ላይ ስላለች በጣም ከፍተኛ ሙቀትን ታስተናግዳለች ማለት ነው። ሁለተኛ ደግሞ ሶሾ ካልቸራል ኢትዮጵያ is one of the earliest recepts of the major world religion namely Christian, Islam and Buddhism. ኢትዮጵያ በጣም የቆየች ሀገር ነች እንደምታውቀው ሂስትሪ ላይ እንደተማራችሁ እና በጣም ወሳኝ የሆኑ ዓለማችን ላይ መጀር እምነት ናቸው የምንላቸው ወሳኝ እና ትላልቅ እምነቶች ናቸው የምንላቸው እምነቶች የሚገኙባት ሀገር ነች። ለምሳሌ ክርስቲያን፣ አስላም፣ ቡዲዝም እነዚህ ሶስቱም ዓለም ላይ በጣም ሞስት ኢንፍሉዌንስ የሆኑ ሃይማኖቶች ናቸው። እነዚህ ሶስቱም ኢትዮጵያ ላይ ይገኛሉ። ዱቱ ኢት ኢዝ አፕሮክሲሜትሊ ቱ ዘ ሚድል ኢስት እስከ ሚድል ኢስት ድረስ ምን አላቸው? ኮኔክሽን አላቸው እነዚህ ሪሊጂኖች እና ከነዚህ የተነሳ እስከ ሚድል ኢስት ድረስ ኢትዮጵያ ኮኔክሽን አላትና በታሪክ ሂደት መመልከት ይቻላል። which was the origin of this religion ኦሪጂኑ ምንድነው ወይም የት ነው? የነዚህ ሃይማኖት ኦሪጂናቸው the language and other cultural relationship በቋንቋና በሌሎች ካልቸራል ሪሌሽንሺፕ የተነሳ ኢትዮጵያ ምን አርጋለች? እነዚህን ሃይማኖቶችን ከሌላ ሀገራት ጋር ሼር በመደራረግ የተቀበለችበት ሂደት አለ ማለት ነው። which ኢትዮጵያ ሼር with the its neighbors reflect the influence of location። ስለዚህ ኢትዮጵያ እሷም ደግሞ ምን ሼር አርጋለች? ለጎረቤት ሀገሯ የራሷ የሆነ ነገሮችን ካልቸር ሊሆን ይችላል፣ ሪሊጂን ሊሆን ይችላል። እነዚህን ምን አርጋለች? ሼር አርጋለች እና ከዚህ የተነሳ ከተቀመጠችበት ወይም ካለችበት ፖዚሽን የተነሳ እሷም ኢንፍሉዌንስ ያደረገችበት ሁኔታዎች አሉ ማለት ነው። ሶስተኛ ደግሞ ፖለቲካል the political history of Ethiopia has been considerable influenced by ይላል። የኢትዮጵያን ፖለቲክስ ስንመለከት ሂስቶሪካል ባክግራውንድ ስንመለከት በእነዚህ ኢንፍሉዌንስ ይደረጋል። ጂኦፖለቲካል ኮንሲደሬሽን ኦፍ ሱፐር ፓወር በአባይ ምክንያት ጂኦፖለቲክሱ አለ። ከዛ ደግሞ the adjacency of the Red Sea በዛ በኩል በሬድ ሲ በኩል የመጀር ግሎባል ትሬድ ሩት ያ ሬድ ሲ የዓለም አቀፍ የንግድ መስመር ነው። በዚህ በፖለቲካል ኢንፍሉዌንስድ ትደረጋለች። ዘ ሚድል ኢስት ጂኦፖለቲካል ፓራዲግምስ በሚድል ኢስት እዛም የሚገኙ ከሳውዲ አረቢያ ጋር በእነዚህ ሀገራቶች ጋር ምን አላት? ምን ትደረጋለች? ኢንፍሉዌንስድ ትደረጋለች ማለት ነው ፖለቲክሱ። ኢትዮጵያ has been exposed from external invasion in number of time። ስለዚህ ኢትዮጵያ በታሪክ ሂደት ስንመለከት ብዙ ወራሪዎችን ምን አድርጋለች? ኤክስፖዝድ አድርጋለች፣ ተቃውማለች ማለት ነው። the country resisted foreign intervention and remains free of external domination። ስለዚህ ኢትዮጵያ ከውጭ ሀገር ወራሪዎች ምን ሆናለች? ራሷን አስጠብቃለች ወይም ሪዚስት አድርጋለች፣ መከላከል ችላለች በታሪክ እንዳየነው ማለት ነው። ሳይዝ ኦፍ ኢትዮጵያ ስለ ኢትዮጵያ ሳይዝ እንመለከታለን። ኢትዮጵያ with a total area of approximately 1,106,000 ስኩዌር ኪሎ ሜትር ነች። is the 10th largest country in Africa and 1050 in the world። ስኩዌር ኪሎ ሜትሯ 1,106,000 ሲሆን በአፍሪካ በአጠቃላይ በአፍሪካ 10ኛ ነች በስፋት፣ በዓለም ደግሞ 25ኛ ነች ማለት ነው። it contain about 0.5% of the world land area and about 3.6% of African land። ከዓለም 0.7 የመሬት ክፍል ትሸፍናለች
ከዓለም 0.7 የመሬት ክፍል ትሸፍናለች። 3.6 ደግሞ ከአፍሪካ ትሸፍናለች ማለት ነው። ኢት ኤክስቴንድ አባውት 1639 ኪሎ ሜትር ኢስት ዌስት ከኢስት ዌስት 1639 ምን አላት ኪሎ ሜትር ምን ታደርጋለች? ኤክስቴንድ ማለት መስፋት ትሰፋለች ማለት ነው። ከኢስት እስከ ዌስት 1639 ኪሎ ሜትር ትሰፋለች። ኤንድ 1577 ኪሎ ሜትር ኖርዝ ሳውዝ ከኖርዝ ሳውዝ ደግሞ 1577 ኪሎ ሜትር ትሰፋለች ማለት ነው። አባውት 0.7% ኦፍ ዘ ካንትሪ ኢዝ ከቨርድ ባይ ዋተር ቦዲ። ስለዚህ አብዛኛው ወይም 0.7 የምንለው ሀገሪቷ ከቨርድ የተደረገችው በውሃ አካል ነው ማለት ነው። the size of Ethiopia also affect both the natural and human environment of the country። ስለዚህ ኢትዮጵያ በሳይዟ በሁለቱም በናቹራልም በሁማን ኢንቫይሮንመንት ምን አፌክት ትደረጋለች ማለት ነው። ስለዚህ ሰፊ ከመሆኗ የተነሳ በናቹራልም በሁማንም ኢንቫይሮንመንት አፌክት ትደረጋለች፣ ተጽዕኖ አለ ማለት ነው። ለምሳሌ አድቫንቴጅ እና ዲስአድቫንቴጅ መመልከት እንችላለን። ኢትዮጵያውን ሰፊ በመሆኗ ይህንን ያህል ቦታ በመያዟ ጥቅሙ ምንድነው፣ ጉዳቱ ምንድነው የሚለውን እንመለከታለን። ጥቅሙ አድቫንቴጁን ስንመለከት the possess diverse agro ecological zone የተለያዩ አግሮ ኢኮሎጂካል ዞን እንዲኖራት ወይም አየር ጸባይ እንዲኖራት አድርጓታል። ሁለተኛ ደግሞ ቫሪያት ኦፍ ናቹራል ሪሶርስ የተለያዩ ናቹራል ሪሶርስ እንዲኖሯት አድርጓታል። ኦን ኤክስቴንሲቭ አርባን ላንድ በጣም ሰፊ መሬት አላት ኢትዮጵያ። ታችሁ ቆነ ያልተነኩ በጣም ያልተጠቀምናቸው በጣም አርባል የሆኑ ብዙ መሬቶች አሏት። ሃቪንግ ላርጅ ፖፑሌሽን ሳይዝ ሰፊ ከመሆኗ የተነሳ ብዙ አይነት የህዝብ ቁጥር አለ ማለት ነው። እና ኢትዮጵያ እንደምታውቁት ብዙ ብሔር ብሔረሰቦች የሚኖሯት ሀገር ነች። ስለዚህ በጣም ላርጅ ፖፑሌሽን ሳይዝ አላት። ሁማን ፎር ዳይቨርስ ካልቸር እና ሆም ፎር ዳይቨርስ ካልቸር እሱ ብቻ አይደለም፣ የተለያዩ ህዝቦች ስለሚኖሩ የተለያዩ ባህል፣ የተለያዩ የቤት አሰራር፣ የተለያዩ ባህሎች ያላት ሀገር ነች ማለት ነው። ኤግሬት ዲፔንስ ኢን ዲፌንስ ኤክስተርናል ኢንቬሽን በጣም ወራሪ ሌሎች ወራሪ አካላት ቢመጡ ዲፌንስ የማድረግ የመከላከል አቅም አላት ማለት ነው። ምኑ ሰፊ በመሆኗ የተነሳ ማለት ነው። ይሄ ጂኦግራፊካል ሳይዙ ይሄ እንዲኖራት አድርጓታል ማለት ነው። ዲስአድቫንቴጁን ስንመለከት ዲማይንድ ኤግሬት ካፒታል ቱ ኮንስትራክት ኢንፍራስትራክቸራል ፋሲሊቴት ይሄ ኢንፍራስትራክቸራል ፋሲሊቴት የሚኖረው ነገር ለመገንባት በጣም ብዙ ካፒታል ይጠይቃል፣ ብዙ ወጪ ይጨርሳል። ለምሳሌ ማብራት ሊሆን ይችላል፣ ውሃ ዝርጋታ፣ የዚህ ኔትወርክ ኢንተርኔት የምንለው ኬብሎች ዝርጋታ ምናምን ኢንፍራስትራክቸራል ፋሲሊቴት እንላለን። ይሄንን ሁሉ አቅርቦት ለማቅረብ በጣም ሰፊ ጊዜ የሚወስዳል። ሲቀጥልም ደግሞ ብዙ ወጪ ይጨርሳል ማለት ነው። ይሄ ደግሞ ዲስአድቫንቴጅ ነው። requires a large army to protect its territory በጣም ሰፊ የሆነ ወታደራዊ ኃይል ይጠይቃል። ድንበሯን ለመጠበቅ ሰፊ ከመሆኑ የተነሳ በሁሉም አቅጣጫ ፕሮቴክት ለማድረግ ብዙ ቁጥር ያላቸው አርሚ ይጠይቃል ማለት ነው። difficult for effective administration ስለዚህ በጣም ቀልጣፋ የሆነ አድሚኒስትሬሽን እንዳይኖር ያደርጋል። ዲፊካልት ነው፣ በጣም አስቸጋሪ ነው ለማስተዳደር፣ በጣም አስቸጋሪ ነው። ሰፊ ከመሆኑ የተነሳ ለማስተዳደር በጣም ያስቸግራል። ለዛም ነው ኢትዮጵያ ፌደራል መንግስት ፌደራሊዝምን የምትጠቀመው ለዛ ነው ኢትዮጵያ ማለት ነው። ዲፊካልት ፎር ሶሾ ኢኮኖሚክ ኢንቴግሬሽን እና ሶሾ ኢኮኖሚክ ኢንቴግሬሽን ለማድረግ ለማዋሃድ ኮኔክት እርስ በርስ ለመገናኘት በጣም ዲፊካልት ነው። ለምሳሌ አሁን በሳውዝ የሚገኘውና በኖርዘርን ፓርት የሚገኘው በኖርዝ ኢትዮጵያ የሚገኘው ሶሾ ኢኮኖሚክ ኢንቴግሬሽን ለማድረግ በጣም ይከብዳል ማለት ነው። ምክንያቱም ያላቸው ርቀት የኪሎ ሜትር ርቀት ጂኦግራፊካል ኤሪያው ላንድ ፎርሙ ምን ያደርጋል ዲፊካልት ያደርገዋል ማለት ነው። ስለዚህ ሶሾ ኢኮኖሚክ ኢንቴግሬሽን እንዳይኖር ያደርጋል። ስለዚህ ይሄ ዲስአድቫንቴጅ ነው። በዚህ በኩል ላይ ያለው ደግሞ አድቫንቴጅ ነው። ስለዚህ ኢትዮጵያ ሰፊ ከመሆኗ የተነሳ የራሱ አይነት ጥቅም አለው፣ የራሱ የሆነ ደግሞ ጉዳት አለው ማለት ነው። the shape of Ethiopia and its implication ስለ ሼፕ እና ሳይዝ አተናል ሼፑ ምን ይመስላል፣ ኢትዮጵያ ምን አይነት ሼፕ አላት የሚለውን እንመለከታለን። country have not only location and size but also shape ስለዚህ ሀገራቶች በሎኬሽን እና በሳይዝ ብቻ አይደለም የሚታወቁት፣ በሼፓቸውም ይታወቃሉ። country of the world have different kinds of shape that can be divided into 5 category ዓለማችን ላይ የሚገኙ ሀገራቶች የተለያዩ የራሳቸው የሆነ ሼፕ አላቸው እና እነዚህን ደግሞ በ5 ቦታ እንከፍላቸዋለን።
አንደኛው ኮምፓክት ሼፕ እንላለን፣ ፍራግመንትድ ሼፕ፣ ኢሎንጌትድ ሼፕ እና ፕሮፍሬትድ ሼፕ ብለን ከዛ ደግሞ ፕሮትሬድድ ሼፕ ብለን 5 ቦታ እንከፍላለን ማለት ነው። አንድ በአንድ እንመለከታቸው። These shape have implication on defense administration economic integration with a country። ስለዚህ እነዚህ ሼፖች ምን ኢምፕላይ ያደርጋሉ? ዲፌንስ አቅማቸውን፣ የመከላከል አቅማቸውን፣ የማስተዳደር አቅማቸውን እና ኢኮኖሚክ ኢንቴግሬሽናቸውን ምን ያደርጉናል? ያሳዩናል ማለት ነው። ኢምፕሊኬት ያደርጉናል። ለምሳሌ ኮምፓክት ሼፕ የምንለውን እንመለከት። ኮምፓክት ሼፕ the distance from the geographic center of the state to any of the border does not vary greatly. It is easy for defense, socio-economic and cultural integration. Most of time a compact shape የምንለው ለዲፌንስ፣ ለሶሾ ኢኮኖሚካል ኢንቴግሬሽን፣ ለካልቸራል ኢንቴግሬሽን በጣም ተስማሚ ነው ተብሎ ይታሰባል። እና ኮምፓክት ሼፕ የምንለው ምን አይነት እንደሆነ እዚህ ጋር ላሳያችሁ። እንትን በፎቶ ያያችሁ ኮምፓክት ሼፕ የምንለው ይሄንን ነው። እና እንዲህ አይነት ቅርጽ ያለው ሀገር ካለ ያኛውን ምን እንላለን? ኮምፓክት ሼፕ እንላለን ማለት ነው። ስለዚህ አንድ ሀገር እንዲህ አይነት ቅርጽ ካላት ኮምፓክት ሼፕ አላት ብለን እንላለን ማለት ነው። ስለዚህ ይሄ ኮምፓክት ሼፕ ምንድነው? ለዲፌንስ፣ ለሶሾ ኢኮኖሚክ ኤንድ ካልቸራል ኢንቴግሬሽን በጣም ቀላል ነው፣ ኢዚ ነው ማለት ነው። ሁለተኛ ደግሞ ፍራግመንትድ እንላለን። የተበታተነ ቅርጽ ያላቸው ወይም ፍራግመንት የምንለው የተበታተነ ቅርጽ ያለው ማለት ነው። they are divided from their other part by other water, land or other country። ለምሳሌ ፊሊፒንስ፣ ኢንዶኔዥያ ማየት እንችላለን። አንድ ሀገር ወይም የሀገሩ ክፍሎች በውሃ ወይም በሌላ መሬት ወይም በሌላ ሀገር ተለያይቶ ሲገኝ ያኛውን ፍራግመንትድ ሼፕ እንላለን። ለምሳሌ ፊሊፒን መመልከት ይችላል፣ ኢንዶኔዥያ ማየት ይችላል። ለምሳሌ እዚህ በካርታ ላሳያችሁ። ፍራግመንትድ ምን ነው? ይሄው አያችሁ፣ ፍራግመንትድ ፊሊፒን አያችሁ፣ መሀላቸው ላይ ውሃ አለ፣ ደረቅ መሬቶች አሉ እና የተበታተነ ቅርጽ ያለበት ሀገር ካለ ያኛውን ፍራግመንትድ ሼፕ ያላት ሀገር ነች እንላለን ማለት ነው። ሶስተኛ ደግሞ ኢሎንጌትድ ወይም ሊነር ሼፕ ያለው ነው። they are geographical long and relative narrow። ይሄ ደግሞ ረጅም እና ጠባብ የሆነ ሀገር፣ ረጅም እና ጠባብ የሆነ ሼፕ ያለው ሀገር ያኛውን ኢሎንጌትድ ሼፕ ያላት ሀገር ነች እንላለን። ለምሳሌ ቺሊ፣ ጋምቢያ ማየት ይቻላል። ለምሳሌ እዚህ ጋር ኢሎንጌትድ አያችሁ፣ ይኸው ረጅም ነው ግን በጣም ጠባብ ነው። ጠበብ ያለች ነች፣ ረጅም ነች፣ ጠበብ ያለች ነች። ስለዚህ እነ ቺሊ እነ ጋምቢያ በዚህ ሼፓቸው እንዲህ አይነት ነው ማለት ነው። አራተኛ ደግሞ ፕሮፍሬትድ እንላለን። a country that completely surround another country። አንድ ሀገር በሌላ ሀገር ስትከበብ እሷ መሀል ላይ ሆና በሌላ ሀገር ሙሉ በሙሉ ስትከበብ ያኛውን ደግሞ ፕሮፍሬትድ ሼፕ እንላለን ማለት ነው። ለምሳሌ ሳውዝ አፍሪካ መመልከት እንችላለን። እዚህ ጋር አያችሁ፣ እዚህ መሀል ላይ ነጭ ነገር አለና በሌላ ሀገር ተከባለች። ሌሴቶ ነች መሀል ላይ ያለችው፣ ሌላ ሀገር ነች ሌሴቶ። በሳውዝ አፍሪካ ተከባለች፣ መሀል ላይ ነው ያለችው። ስለዚህ ይሄንን ሼፕ ፕሮፍሬትድ ሼፕ እንላለን ማለት ነው። አምስተኛ ደግሞ ፕሮትሩድድ ሼፕ እንላለን። countries that have one portion that is much more elongated than the rest of the country። ለምሳሌ ኤርትሪያ መመልከት ይቻላል። ይሄ ደግሞ ከሀገሪቷ አንድ ክፍል ብቻ በጣም የተዘረጋ ሲሆን እሱን ሼፕ ፕሮትሩድድ ሼፕ እንላለን ማለት ነው። እዚህ ጋር በእንትን ማየት ይቻላል። ይኸው እዚህ ጋር ማየት ይቻላል። there are various way of measuring shape of country። ስለዚህ የካንትሪን ወይም የአንድ ሀገር ሼፕን በተለያየ መንገድ መለካት እንችላለን። these measure are known as the index of compactness። ስለዚህ ይሄ መለኪያ ምን ብለን እንጠራለን? index of compactness ብለን እንጠራለን። it measures the division of the shape of a country from a circular shape። ስለዚህ አንድ ሀገር
ምን ያህል ሰርኩላር ሼፕ ነች ብለን ምን ለካው በዚህ ነው ማለት ነው። there are four most commonly used measure of compactness ስለዚህ በጣም ወሳኝ የሆኑ አራት ምን ለካበት መለኪያዎች አሉ ማለት ነው። አንድ በአንድ እንመለከታቸዋለን። የመጀመሪያው ኤሪያ ባውንደሪ ሬሽዮ እንላለን። is ratio of an area of country to its boundary length the higher the a or b ወይም ኤሪያ ባውንደሪ ማለት ነው። ሬሽዮ the great the degree of compactness. a boundary area ratio of 0 indicate that the country has no land boundary. ይሄ ማለት ነው ለምሳሌ አሁን ኤሪያ ባውንደሪ ሬሽዮ ስንሰራ ኤሪያ ኦፍ ካንትሪ ኦቨር ባውንደሪ ሌንግዝ ብለን ነው የምንሰራው የምናካፍለውና ኤሪያ ባውንደሪ ሬሽዮ ከፍተኛ ከሆነ ደምረን የምናመጣው ቁጥር ከፍተኛ ከሆነ ሀገሪቷ ኮምፓክት ሼፕ ነች ማለት ነው። ወደ ኮምፓክት ሼፕ ነው የምትጠጋው ማለት ነው። ደምረን ስንደምር ወይም ስናካፍል የሚመጣው ከፍተኛ ከሆነ ቁጥሩ ያ ከፍተኛ ከሆነ ኤሪያ ባውንደሪ ሬሽዮ ከፍተኛ ከሆነ ሀገሪቷ ምን አይነት ሼፕ አላት? ኮምፓክት ሼፕ አላት ማለት ነው። በተቃራኒው ደግሞ ኤሪያ ባውንደሪ ሬሽዮ ዝቅተኛ ከሆነ ሀገሪቷ ወይም ያቺ ሀገር የተዘረጋች ነች ወይም ሊነር ሼፕ ያላት ሀገር ነች ብለን ማለት እንችላለን ማለት ነው። ሁለተኛ ደግሞ ባውንደር circumference ratio እንላለን። ሁለተኛ the ratio of boundary length of a country to the circumference ወይም 2 pi radius of circle having the same area as the country itself. It measures how far the boundary of a country approximate the circumference of a circle of its own size. Therefore, the nearer the ratio to 1, the more compact the country is. For example, ኢትዮጵያ ላይ የአንድ ሀገር ድንበር ርዝመቱ ከሀገሩ ተመሳሳይ ስፋት ያለው ክብ ዙሪያ ወይም circumference የምንለው ሰርክል ጋር የሚነጻጸር መለኪያ ነው። ስለዚህ የሀገሪቷ ድንበር ክበብ ዙሪያ ምን ያህል እንደሚቀርብ ይለካል በዚህ። ከዛ ባውንደሪ circumference ratio የምንለው በመጠን ወደ አንድ የሚቀርብ ከሆነ ያቺ ሀገር ኮምፓክት ሼፕ ነች እንላለን ማለት ነው። አያችሁ እዚህ ጋር ሬሽዮ ቱ 1 ሞር ዛን ኮምፓክት ሼፕ ዛት ካንትሪ። ስለዚህ ያኛውን ሀገር ወደ አንድ የሚጠጋ ከሆነ ሼፑ ማነው ቁጥሩ ወደ አንድ ሬሽዮ ወደ አንድ የሚጠጋ ከሆነ ኮምፓክት ሼፕ ነች ማለት እንችላለን። ስለዚህ ኢትዮጵያን እዚህ ጋር መመልከት ይቻላል፣ ካልኩሌት ማድረግ ትችላላችሁ። እዚህ ጋርም ያለውን የተሰጠውን ቁጥሮች እነዚህን ቁጥሮች ያያችሁ ካልኩሌት ማድረግ ትችላላችሁ። ሶስተኛው ደግሞ ኤሪያ circumference ratio እንላለን። it compresses the area of the country with the circumference of a circle that passes touch the extreme point on the boundary of the country. The higher the AC ratio, the greater the degree of compactness is. For example, ኢትዮጵያ ላይ ይሄ ደግሞ ምንድነው? የሀገሪቷ ስፋት ወይም ኤሪያ ከሀገሩ ወይም ሀገሩ የሚሸፍነው ትንሽ ክብ ወይም ስሞለስት ስክራምፒንግ ሰርክል ዙሪያ circumference ጋር የሚነጻጸር መለኪያ ነው። circumference ጋር የሚነጻጸር መለኪያ ነው። ስለዚህ ውጤቱን ስንመለከት እዚህ ጋር እንዴት ካልኩሌት የምናደርገው AC ወይም ኤሪያን circumference የምንለው ደምረን ሬሽዮ ከፍ ያለ ከሆነ ሀገሪቷ ኮምፓክት ሼፕ አላት። ሬሽዮ ከፍ ሲል ቁጥሩ ሰርተን ያመጣነው ቁጥር ውጤታችን ከፍተኛ ከሆነ ቁጥሩ ሀገሪቷ ኮምፓክት ሼፕ አላት ማለት ነው። እዚህ ጋር መመልከት እንችላለን። ስለዚህ ኮምፓክት ሼፕ አላት። ነገር ግን ሬሽዮ ዝቅተኛ ወይም ዝቅ ያለ ከሆነ ያነሰ ኮምፓክት ሼፕ አላት ማለት እንችላለን ማለት ነው። አራተኛው ደግሞ ኤራል ማይነስ ኤራል ሬሽዮ እንላለን ማለት ነው። the ratio of the actual area of a country to the smallest possible circle, the nearer the ratio to 1, the more compact the country is ይላል። የሀገሪቷ ትክክለኛ ስፋት ወይም actual area ከሀገሩ ወይም ሀገሩ የሚሸፍነው
ትንሹ ክብ ወይም ስሜልስት ኢንስክራቢክ ሰርክል ስፋት ጋር የሚነጻጸር መለኪያ ነው ይሄ ኤሪያ ማይነስ ኤሪያ። ስለዚህ ኢንስክራቢክ ሰርክል የምንለው ሀገሩ ወይም አንድ ሀገር በሙሉ የሚሸፍነው እና ድንበሩን በጣም የራቁ ነጥቦች ወይም ኤክስትሪም ፖይንት የሚነካ ትንሽ ክብ ነው፣ ትንሽዬ ክብ ነው። ስለዚህ ይሄንን በመደመር እናገኛለን ማለት ነው። እዚህ ጋር መመልከት ትችላላችሁ። ቁጥሮች ብዙ ስለሆኑ ነው ያልደመርኩት እኔ። እናንተ ቀስ ብላችሁ ስታጠኑ መደመር ትችላላችሁ። ስለዚህ ኢትዮጵያ ሼፕድ ኮምፔርድ ቱ ኢትስ ናይበሪንግ ኢን ዘ ሆርን። ስለዚህ ከሌሎች ሀገራቶች ኢትዮጵያ ስታነጻጽሩ እዚህ ጋር ማግኘት ትችላላችሁ። ከጅቡቲ አንጻር፣ ከኤርትራ አንጻር፣ ከኬንያ፣ ከሶማሊያ አንጻር መመልከት ትችላላችሁ ማለት ነው። ስለዚህ the shape of Ethiopia is described as more or less circular or compact። ስለዚህ ከዚህ ተነስተን ኢትዮጵያ ምን አይነት ሼፕ አላት? ፐርፌክት ሰርክል ባትሆንም ወይም ፐርፌክት ኮምፓክት ባትሆንም ግን ኮምፓክት ሼፕ አላት ማለት እንችላለን። due to east west and north south span of the spans of the country cover probable distance። ስለዚህ ከኢስት ዌስት ከኖርዝ ዌስት most of ሞር ፕሮባብሊ በሚባል ደረጃ የተጠጋጉን እኩል ባይሆንም ግን ሞር ኦር ሌስ እኩል ናቸው ማለት ነው። ቤዚክ ስኪል ኦፍ ማፕ ኤንድ ሪዲንግ ዋት ኢዝ አ ማፕ። አሁን ደግሞ ስለ ማፕ እናያለን። ካርታ ማለት ምን ማለት ነው ወይም ማፕ ማለት ምን ማለት ነው የሚለውን ሀሳብ ስናነሳ map is a simplified, diminished and plain representation of all or part of the earth's surface of the earth as viewed from vertical above። ካርታ ማለት የምድር ሙሉ ወይም ክፍል በትንሽ መጠን በቀላል ባለ መልኩ እና ከላይ ወደ ታች የሚያሳይ ሲላዊ መግለጫ ማለት ነው። A map is a two-dimensional scaled representation of part of the whole of the world። ስለዚህ ማፕ ስንል ሁለት ዲሜንሽናል ስኬል አለው፣ ሁለት ታይፕስ ኦፍ ዳይሜንሽናል ስኬል አለው እና በሁለት ታይፕ ነው ሆል ፓርት ኦፍ ዘ ኤርዝ አጠቃላይ የመሬት ክፍላችን በቱ ዳይሜንሽናል ስኬልድ ነው ሪፕሬዘንት የሚያሳየን ማለት ነው። ማፕ ሪዲንግ ኢንኮምፓስስ ኤ ሲስተማቲክ አይደንቲፊኬሽን ኦፍ ናቹራል ፊቸር ኤንድ ማን ሜድ ፊቸር። ስለዚህ በጥቅልሉ ስለ ማፕ ስናነሳ ወይም ስለ ማፕ ስናጠና ሁለት ፊቸሮችን እናያለን በማፕ ውስጥ ሰው ሰራሽ ፊቸሮች እና ተፈጥሮ ወይም ናቹራል ፊቸር የምንለው እንመለከታለን። ናቹራል ፊቸር ኢንክሉድ ማውንቴን፣ ፕላቶ፣ ሂል፣ ቫሊዩ፣ ሪቨር፣ ኦሽን፣ ሮክ፣ ፕሌን እነዚህ ናቹራል ፊቸር እናያለን። ስለዚህ ማፕ ውስጥ እነዚህን እናገኛቸዋለን። እነ ማውንቴን፣ እነ ፕሌቶ፣ እነ ፕላይቶስ፣ ሂል ምንላቸውን፣ ቫሊዩ ምንላቸውን፣ ሪቨር ምንላቸው፣ ኦሽን ምንላቸው፣ ሮክ ፕሌን ምንላቸውን እነዚህ ናቹራል ፊቸር ወይም የተፈጥሮ ገጽታ ምንላቸውን በካርታ ውስጥ እናገኛለን ማለት ነው። ከዛ ደግሞ ማን ሜድ ፊቸርም እናገኛቸዋለን። ለምሳሌ ሮድ፣ መንገድ፣ ሬልዌይ፣ የባቡር መንገድ፣ ቢልዲንግ፣ ህንፃዎችን፣ ዳይም፣ ግድቦችን እነዚህን ማን ሜድ ፊቸር ብለን እንጠራቸዋለን። ስለዚህ እነዚህን ፊቸሮች በካርታ ውስጥ እናገኛቸዋለን። ኢምፖርታንት ኦፍ ማፕ የካርታ ጥቅም ምንድን ነው የሚለውን እንመለከት። ካርታ ጥቅም አለው። ጥቅሞች ውስጥ ምንድን ናቸው የሚለውን ስንመለከት ፕሮቫይድ ዘ ቤዝ ፎር ሜኪንግ ጂኦግራፊካል ዲቴልስ ኦፍ ሪጅን ሪፕሬዘንትድ። ስለ አንድ ጂኦግራፊካል ኤሪያ በጣም ዲቴል የሆነ ኢንፎርሜሽን ይሰጠናል። ስለዛ ቦታ ወሳኝ የሆነ ወይም ዲቴል የሆነ ጥልቅ የሆነ መረጃ ይሰጠናል ማለት ነው። ዘ ጂኦግራፊካል ፋክት ኦፍ አን ኤሪያ ሰች አስ ሪሊፍ፣ ድሬኔጅ፣ ሴትልመንት። ለምሳሌ ስለ ድሬኔጅ ሊሆን ይችላል፣ ስለ ሪሊፍ ሊሆን ይችላል፣ ስለ መሬት አቀማመጥ፣ ስለ ድሬኔጅ፣ ስለ ወንዞች እንዴት እንደሚፈሱ፣ ስለ ሴትልመንት፣ ስለ አንድ አካባቢ ሊሆን ይችላል። ብቻ ስለዛ አካባቢ ጥልቅ የሆነ መረጃ ይሰጠናል ማለት ነው። ማፕ አር ፓወርፉል ቱል ፎር ሜኪንግ ስፓሻል አናሊሲስ ኦፍ ጂኦግራፊካል ፋክት ኦፍ አን ኤሪያ ሪፕሬዘንትድ። በጣም ስለ ካርታ ስናነሳ ፓወርፉል ቱልስ ነው። በጣም ጠቃሚ የሆነ ፓወርፉል የሆነ መሳሪያ ነው። ስለ ስፓሻል አናሊሲስ ስለ ቦታዎች እንዴት ማወቅ እንዳለብን ስለ አንዳንድ ቦታዎች የተነትንልን ወይም የምተነትንልን መረጃ የሚሰጠን ፓወርፉል የሆነ ቱልስ ነው ካርታ ማለት ነው። ማፕ አር ዩስፉል ፎር ጊቪንግ ሎኬሽን ኦፍ ጂኦግራፊካል ፊቸር ባይ ቫይራድ ሜቶድ ኦፍ ግሪድ፣ ሪፈረንስ፣ ፕሌስ ኔሚንግ። ስለዚህ ማፕ ወይም ካርታ የምንለው ስለ አንድ ሎኬሽን ስለ አንድ ቦታ ገጽታው ምን እንደሆነ
የት እንደሚገኝ መገኛው የት እንደሆነ ስለዛ አካባቢ ገጽታ በተለያየ መንገድ እንድናውቅ ያደርገናል። ለምሳሌ ግሪድ ሪፈረንስ በመጠቀም ቦታዎችን በመጠቀም ስሞችን በመጠቀም ስለዛ ቦታ ወይም ስለዛ ቦታ ገጽታ ያ ቦታ ገጽታው ምን እንደሆነ እንድናውቅ ይረዳናል ማለት ነው። ማፕ are used on various disciplines like land use, planning, military science, aviation, tourism, marine science, population study, epidemiology, geology, economics, history and archaeology and agriculture። ስለዚህ ካርታ በጣም ብዙ አይነት ጥቅሞች አሉት። በእነዚህ ጥናት ዘርፍ ላይ የተሰማሩ ሰዎች ሁሉ ካርታን ይጠቀሙታል። ፕላን ለማድረግ መሬትን ፕላን ለማድረግ ለሚሊተሪ ለሳይንስ ለሚሊተሪ ሳይንስ ይጠቅማል። ለቱሪዝም አንድ ቱሪስት ሲመጣ ያ የሚፈልግበት ቦታ የቱ ጋር እንዳለ ለማወቅ ካርታን መጠቀም ይችላል። በቃ እነዚህን የመሰሉ ጥናት ዘርፍ ላይ የተሰማሩ ሰዎች እንዴት እንዲያውቁ ያ ቦታ እንዴት እንዲያውቁ ይረዳቸዋል። ስለዚህ ጥቅሙ ማፕ ሜክ ስቶሬጅ ኦፍ ዘ ጂኦግራፊካል ዳታ ኦፍ ኤሪያ ሪፕሬዘንትድ። ስለዚህ ስለ አንድ አካባቢ ወይም ስለ አንድ ጂኦግራፊካል አካባቢ ሙሉ መረጃ የምናገኝበት ነገር ነው ማፕ ማለት ነውና ሙሉ መረጃ እንድናገኝ ፉል የሆነ ኢንፎርሜሽን እንድናገኝ የሚረዳ ነው። ማፕ አር ፖቴንሻል ዩዝድ ቱ አሰስ ሪላየብል ሜዠርመንት ኦፍ ዘ ጂኦግራፊካል ፊቸር ኤንድ ሜዠርመንት ካን ቢ ኤሪያ ሳይዝ ዲስታንስ። ስለዚህ ስለ አንድ ቦታ ወይም ስለ አንድ ጂኦግራፊካል ፊቸር እንድናውቅ ያደርገናል። ስለዚህ ያ ቦታ ደግሞ እንዴት እንደምናገኝ ኤሪያውን ሳይዙን ዲስታንሱን አንድ ላይ አድርጎ የሚያሳየን ነገር ነው ማለት ነው። ታይፕስ ኦፍ ማፕ የካርታ አይነቶች ዜር አር ሜኒ ታይፕስ ኦፍ ማፕ ቤዝድ ኦን ዲፍረንት ክራይቴሪያ። ብዙ አይነት ካርታዎች አሉና በተለያዩ ሁኔታዎች የምንጠቀማቸው የተለያየ አይነት ካርታዎች አሉ። ለምሳሌ ቤዝድ ኦን ዜር ፐርፐዝ እንደ ፐርፐዛቸው የተለያዩ ነው፣ እንደ አላማቸው የተለያዩ ናቸው። ፈንክሽን ማፕ ካን ቢ ክላሲፋይድ ሁለት ቦታ እንከፍላለን። ጀነራል ሪፈረንስድ ማፕ ወይም ቶፖግራፊክ ማፕ እና ቴማቲክ ማፕ ብለን በሁለት ቦታ እንከፍላለን። ቶፖግራፊክ ማፕ ምንለው ቶፖግራፊክ ማፕ ዲፒክት ዋን ኦር ሞር ናቹራል ኤንድ ካልቸራል ፊቸር ኦፍ ዘ አን ኤሪያ። ይሄ ቶፖግራፊክ ማፕ ምንለው በጣም ጀነራል የሆነ ኢንፎርሜሽን ቢሰጠን ስለ አንድ ናቹራል ወይም ካልቸራል ፊቸር ጠቅለል ባለ መልኩ ስለ አንድ ወይም ዲቴል የሆነ ኢንፎርሜሽን የሚሰጠን ታይፕስ ኦፍ ማፕ ነው ቶፖግራፊክ ማፕ። they are map regularly used for reference purpose and can exhibit a variety of information include both natural and human made feature። ስለዚህ ይሄ ቅድም እንዳልኳችሁ በጣም ሰፊ የሆነ ኢንፎርሜሽን የሚሰጠን ስለ አንድ ሪጅን ስለ አንድ አካባቢ ሰፊ የሆነ መረጃ የሚሰጠን ካርታ አይነት ነው። ለምሳሌ ኢንፎርሜሽኑ ቦዝ ናቹራልም ሊሆን ይችላል፣ የሰው ልጅ ፊቸር ወይም የሰው ልጅ የሰራቸው ገጽታዎች ሊሆኑ ይችላሉ፣ ተፈጥሮ ያመጣቸው ገጽታዎች ሊሆኑ ይችላሉ። ብቻ ስለዛ አካባቢ ወይም ስለዛ ሪጅን ወይም ስለዛ ጂኦግራፊካል ኤሪያ በጣም ሰፊ የሆነ ኢንፎርሜሽን የሚሰጠን አንዱ የካርታ አይነት ነው። the two major group of the general purpose map are physical and cultural። ስለዚህ ሁለት ቦታ እንከፍላለን። ሁለት ወሳኝ የሆኑ ፐርፐዞች አሉት ይሄ ቶፖግራፊክ ማፕ፣ ፊዚካል እና ካልቸራል ማፕ ሁለት ናቸው፣ ፊዚካል እና ካልቸራል ማፕ። ሁለተኛ ደግሞ ቴማቲክ ምንለው ስፔሻል ፐርፐዝ፣ ለስፔሻል ፐርፐዝ የምንጠቀመው በጣም ለሆነ ለውስን አላማ የምንጠቀመው ነው። ስታቲካል ማፕ ነው። ይሄ ደግሞ ኢንፈሳይዝ ኦን ስፔሲፊክ ካይንድስ ኦፍ ኢንፎርሜሽን በጣም ውስን የሆነ ጥቂት የሆነ ኢንፎርሜሽን የሚሰጠን ካርታ አይነት ነው። ፎከስ ኦን ፓርቲኩላር ኮምፖዚሽን ኦር ስፔሻል ቶፒክ፣ ፎከስ የሚያደርገው በአንድ ወሳኝ ቶፒክ ላይ በተናጠል በአንድ ነጥብ ላይ የሚያተኩር ነው። ዚያር ቶፒካል ዩዝድ ቱ ኮሚኒኬት ኦር ስፔሲፊክ ቴም ቱ ፓርቲኩላር ማፕ ቪወር እና የሆነ ቦታ ለማወቅ ለሚፈልግ ውስን የሆነ ኢንፎርሜሽን ለዛ ቦታ ውስን የሆነ ኢንፎርሜሽን ለማወቅ ለሚፈልግ ለዛ ሰው ይጠቅማል። ዚስ አር ማፕ which show distribution of different accepts such as temperature, rainfall, settlement, vegetation። እንዳልኳችሁ ስለ አንድ ነገር ብቻ የሚያጠና ወይም የሚያሳየን ማፕ አይነት ነው። ለምሳሌ ስለ ቴምፕሬቸር ሊሆን ይችላል፣ ስለ አየር፣ ስለ ዝናብ፣ ስለ ሴትልመንት፣ ስለ ቬጂቴሽን፣ ስለ ፕላንት ሊሆን ይችላል። ስለነዛ ዲቴል የሆነ ኢንፎርሜሽን የሚሰጠን ነው። based on the information they convey thematic map could be classified into two። ስለዚህ ከዚህ ተነስተን ቴማቲክ
ማፕ ሁለት ቦታ እንከፍላለን። ሁለት ግሩፕ ቦታ እንከፍላለን። ኳሊቴቲቭ እና ኳንቲቴቲቭ ብለን ሁለት ቦታ እንከፍላለን። ኳሊቴቲቭ የምንለው ክሮኮሞቲክ ማፕ ይዛል እና ክሮስሞቲክ ማፕ እንላለን። ኳንቲቴቲቭ ደግሞ ወይም ስታቲካል ወይም ቴማቲክ ማፕ ብለን ሁለት ቦታ እንከፍላለን። ለምሳሌ ዶት ማፕ ኤንድ አይሶሎቲክ ማፕ ብለን ምሳሌ መስጠት እንችላለን ማለት ነው። ማርጂናል ኢንፎርሜሽን ኦን ማፕ ኤሌመንት ኦፍ ማፕ። ስለ ማፕ ስናጠና ማወቅ ያለብን ኢንፎርሜሽን አለ። ለምሳሌ ታይትል፣ ኬ፣ ስኬል የምንላቸው፣ ኖርዝ አሮ፣ ዴት ኦፍ ኮምፕሊኬሽን የምንላቸው ስለ እነዚህ እናያለን ማለት ነው። ሪዲንግ ኤ ማፕ ኢዝ ጀስት ላይክ ሪዲንግ ኤ ቡክ ኤንድ ዋን ሹድ ናው ዌር ቱ ስታርት። መጽሐፍ እንደምናነበው ልክ እንደዛ ካርታን እንዴት እንደምናጠና፣ እንዴት እንደምናነብ፣ እንዴት እንደምንረዳ ማወቅ አለብን። ከየት መጀመር እንዳለብን ማወቅ አለብን። ማርጂናል ኢንፎርሜሽን ኢዝ ሾው ኦን ማፕ ቱ ኢናብል ዘ ሪዲንግ ኤንድ ኢንተርፕሬቴሽን ኦፍ ጂኦግራፊካል ኢንፎርሜሽን ኦፍ አን ኤሪያ ሪፕሬዘንትድ። ስለ አንድ ቦታ ጠቅላላው መረጃ እንድናውቅ ካርታን ማንበብና መተንተን መቻል አለብን። ስለዛ ደግሞ ያኛውን ኢንፎርሜሽን የሚሰጠን ማርጂናል ኢንፎርሜሽን እንላለን። ዚስ ኢንክሉድ ታይትል አለ፣ ሪስ አለ፣ ሌጀንድ አለ፣ ኬ፣ ስኬል፣ ኖርዝ አሮ ኤንድ ዴት ኦፍ ኮምፕሊኬሽን አለ። እነዚህን አንድ በአንድ ምን እንደሆኑ እንመለከት። ታይትል ኢት ኢዝ ዘ ሄዲንግ ኦፍ ኤ ጊቪንግ ማፕ ዊች ቴል ዋት ዘ ማፕ ኢዝ ኦል አባውት። ማፑ ምን እንደሆነ ወይም ስለ ምን እንደሆነ፣ ስለ ኢትዮጵያዊ፣ ስለ ኢስት አፍሪካ ነው፣ ስለ አሜሪካ ነው፣ ብቻ ታይትሉ ካርታው ምን እንደሆነ እንድናውቅ ያደርገናል። ታይትል ማለት ነው። ኬ ደግሞ ሌጀንድ የምንለው ኢት ኢዝ ዘ ላስት ኦፍ ኦል ኮንቬንሽናል ሲምቦል ኤንድ ሲግን ሾ ኦን ዘ ማፕ ዌር ዜር ሚኒንግ። አጠቃላይ ማፕ ወይም ካርታ ምን እንደሆነ የሚያሳየን ነው። ስኬል የምንለው ደግሞ ኢት ኢዝ ዘ ሬሾ ቢትዊን ዘ ዲስታንስ ኦን ዘ ማፕ ኤንድ ዘ አክቹዋል ግራውንድ። ዲስታንስ በካርታ ውስጥ ስለሚገኘው ስለ ርቀት፣ ስለ ዲስታንስ የሚያሳየን ነው የስኬል የምንለው። ኢት ካን ቢ ኤክስፕሬስድ አስ ሪፕሬዘንታቲቭ ፍሪክሽን ስቴትመንት፣ ቨርባል፣ ስኬል ኤንድ ሊነር ግራፊክ ሊጠቀም ይችላል። እነዚህን ሊጠቀም ይችላል። ብቻ በካርታ መካከል ያለው ከአንድ ቦታ ወደ አንድ ቦታ ስንሄድ ያለውን ርቀት የሚያሳየን አክቹዋል ግራውንድ መሬት ላይ ያለውን ዲስታንስ የሚያሳየን ኤሌመንት ነው ማለት ነው። ኖርዝ አሮ የምንለው ደግሞ ኢት ኢዝ ኢንዲኬት ዊዝ ኖርዝ ዳይሬክሽን ኦን ማፕ። የኖርዝ ዳይሬክሽን በካርታ ላይ ኖርዝ ዳይሬክሽን በየት በኩል እንደሚገኝ እንድናውቅ ይረዳናል። ዩዝድ ቱ ናው ዘ አዘር ኢምፖርታንት ዳይሬክሽን ኦፍ ዘ ማፕድ ኤሪያ ላክ ኢስት፣ ዌስት፣ ሳውዝ ኖርዝ። በተጨማሪ ደግሞ ሌሎች አቅጣጫዎችንም ደግሞ እንድናውቅ ያደርገናል። ለምሳሌ ዌስት፣ ኢስት፣ ሳውዝ፣ ኖርዝ ደግሞ በየት በኩል እንደሚገኝ እንድናውቅ ያደርገናል። ዴት ኦፍ ኮምፒሌሽን ብሎ ኢት ኢዝ ኤ ዴት ኦፍ ማፕ ፓብሊኬሽን። ካርታው መች እንደታተመ እንድናውቅ ያደርገናል። ምክንያቱም በየጊዜው በየሰዓቱ ካርታዎች አፕዴት ስለሚደረጉ። ዚስ ኢናብል ማፕ ዩዘር ቱ ሪላይዝ ዌዘር ዘ ማፕ ኢዝ አፕዴት ኦር ኖት። ካርታው ተሻሽሎ ወይም አልተሻሻለም የሚለውን እንዲያውቅ ወይም እንድናውቅ ይረዳናል ማለት ነው። the basic principle of map reading። ካርታን ስናጠና ማወቅ ያለብን ነገሮች in developing map reading ability and skill። ባዜ ካርታን ስናጠና ይሄ ካርታ የምናጠናበትን አቅማችን ወይም ስኪላችን ማሳደግ አለብን። certain basic principle must be applied by the map reader to translate map symbol into landscape image። ስለዚህ ይሄንን ስናደርግ ካርታን በቀላሉ ማወቅ እንችላለን። መሬት ላይ አውርደን ነገሮች የምንፈልጋቸው ነገሮች የቱ ጋር እንደሚገኙ፣ ምልክቶቹ የቱ ጋር እንደሚገኙ፣ የምንፈልጋቸው ቦታዎች በየትኛው ዳይሬክሽን እንደሚገኙ ማወቅ እንችላለን። ማፕ ሪደር መስት ሃቭ አይዲያ አባውት ዘ ሲምቦል ኤንድ ኦልሶ ዘ ሪል ወርልድ ላንድስኮፕ። ስለዚህ የካርታ የሚያጠና ሰው ግዴታ ሀሳቡን የካርታውን እንትን ማወቅ አለበት። ሪል የሆነ ወርልድ የቱ ጋር እንደሚገኝ ወይም ላንድስኮፕ የቱ ጋር እንደሚገኝ ለማወቅ የካርታ አጥኙ ስለ ካርታ በጣም ዲቴል የሆነ ኢንፎርሜሽን ሊኖረው ይገባል። ሰከንድሊ ናውሌጅ ኦፍ ዳይሬክሽን ኢዝ ኢምፖርታንት ፕሪንሲፕል ሪዲንግ ማፕ። ሲቀጥል ደግሞ ስለ አቅጣጫ ማወቅ በጣም ወሳኝነት አለው። ካርታን ለማጥናት አቅጣጫ የት እንደሚገኝ ስለ አቅጣጫ በቂ የሆነ ኢንፎርሜሽን ወይም ናውሌጅ ሊኖረን ይገባል። ማፕ አር ከቨርድ ኢን ሲሪስ ኦፍ ላይን ዛት ሜክ አፕ ኤ ግሪድ። ይህ ስለ ግሪድ ሲስተም ማወቅ አለበት። ከዛ ደግሞ ዚስ ግሪድ ሲስተም ሜክ ሲምፕል ቱ ጊቭን ኤ አኩሬት ዲስክሪፕሽን ኦፍ ዩር ሎኬሽን። የግሪድ ሲስተም ደግሞ ቅድም እንዳልኳችሁ ከላይ እንዳነሳውላችሁ ኤግዛክት የሆነ ዳይሬክሽን እንድናውቅ ስለ አንድ ቦታ ትክክለኛ የት ቦታ ኤግዛክት ያ ቦታ የት እንደሚገኝ እንድናውቅ ያደርገናል።
ግሪድ ሲስተም። እሺ በቀጣይ ቪዲዮ ደግሞ ስለ ቻፕተር 2 እናነሳለን። ስለ ጂኦሎጂካል ሂስትሪ ኦፍ ኢትዮጵያን ዘ ሆርን እናነሳለን። የዛሬ ቪዲዮአችን እዚህ ጋር ያበቃል። ቀጣይ በሌላ በቻፕተር 2 ቪዲዮ እመጣለሁ። ቪዲዮ ከተመቻችሁ ሰብስክራይብ፣ ሼር፣ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ